በዚህ ክፍል ሶስተኛውና የመጨረሻው የትራፊክ ሳይን ወይም ትራፊክ ምልክት አይነት የሆነውን ትራፊክ ላይት ወይም ትራፊክ ኮንትሮል ሲግናል ወይም የትራፊክ መብራትን እናያለን። ትራፊክ ኮንትሮል ሲግናል ወይም የትራፊክ መብራት። የትራፊክ መብራቶች በብዛት በኢንተርሴክሽን፣ የእግረኛ ማቋረጫዎችና ሌሎች ቦታዎች ላይ ይገኛሉ። የትራፊክ እንቅስቃሴውን ከተለያየ አቅጣጫ ለሚመጡ ትራፊኮች እግረኞችንም ጭምር ቅድሚያ በመስጠት የትራፊክ እንቅስቃሴውን ይቆጣጠራሉ። የትራፊክ መብራት የቀለም አይነቶች ቀይ፣ አምበር ወር የሎ ወይም ቢጫ የምንለው፣ ግሪን፣ አረንጓዴ። እነዚህ ሶስቱ ናቸው የቀለም አይነቶቹ። ትራፊክ ኮንትሮል ሲግናል ወይም የትራፊክ መብራት አይነቶች ትራፊክ ላይት፣ እነዚህ ሬድ፣ የሎ፣ ግሪን። ዳይሬክሽናል ላይት የአቅጣጫ መብራቶች፣ ኢንተርሚቴንት ላይት እነዚህ የተቆራረጡ ወይም ብልጭ ድርግም የሚለው ቢጫ መብራት። ፔደስትሪያን ላይት የእግረኛ መብራቶች። ትራፊክ ላይት ሬድ ወይም ቀይ። ይህ የሚያስተላልፈው መልእክት ግዴታ መቆም እንዳለብንና ወደ ኢንተርሴክሽኑ እንዳንገባ የሚቆጣጠር ነው ወይም ትዕዛዝ የሚያስተላልፍ ነው። ግሪን ወይም አረንጓዴ። ይህ የሚያስተላልፈው መልእክት በጥንቃቄ ማለፍ እንደምንችል ነው፣ ምክንያቱም መብራቱ በማንኛውም ሰዓት ሊቀየር ስለሚችል። የሎ ወይም ቢጫ። ከመግቢያ በፊት ያሉት እንዲያቆሙና ውስጥ ደግሞ ያሉት በፍጥነት እንዲወጡ ትዕዛዝ ያስተላልፋል። ዳይሬክሽናል ላይት ወይም የአቅጣጫ መብራቶች በኢንተርሴክሽን ላይ ሲገኝ ወደ ግራ ወይም ዩተርን የሚንቀሳቀሱ ተሽከርካሪዎችን የሚቆጣጠር ነው። ኢንተርሚቴንት ወይም የተቆራረጡ መብራቶች በትምህርት ቤት አካባቢ የሚቀመጡና አሽከርካሪዎች ለእግረኛ ህጻናት ቅድሚያ በመስጠት እንዲያሽከረክሩ የሚያዝ እንዲሁም በግራ በኩል ለሚመጣ ተሽከርካሪዎች ቅድሚያ እንዲሰጥ የሚያዘን ነው። ፔዴስትሪያን ላይት ወይም የእግረኛ መብራት እግረኞች ማቋረጫ ላይ የሚገኝ እግረኞችን የሚቆጣጠር መብራት ነው። የሚቀጥለው ቪዲዮ የትራፊክ መብራት ህግን አለማክበር የሚያመጣውን ጉዳት ያሳየናል። በዩኤኢ ትራፊክ ህግ ትራፊክ ፖሊስ ወይም ትራፊኩን የሚቆጣጠር ወይም የትራፊክ ምልክት ባይኖር እንኳን በክሮስ ሮድ ወይም መስቀለኛ ወይም ጃንክሽን ላይ ቅድሚያ የሚሰጠው ዋናው መንገድ ላይ ላለው መኪና ነው። አደባባይ ከሆነ ደግሞ በግራ ለሚመጣ ለማንኛውም መኪና ቅድሚያ ይሰጣል። የዩኤኢ ወይም የዱባይ መንጃ ፍቃድ ትምህርት ላይ አንዱ ክፍል የሆነውን የትራፊክ ምልክት ጠቅላላ ወይም ሙሉ ትምህርቱን በ5 ክፍሎች አይተናል። 4ቱ ከዚህ በፊት የተሰሩ ቪዲዮዎች ማለት ነው። ይሄ 5ኛውና የመጨረሻው ክፍል ነው። ይህም በምናሽከረክርበት ጊዜ በመንገድ ላይ የሚገኙትን የትራፊክ ምልክቶች ለመረዳት ያግዘናል። በተጨማሪም መንጃ ፍቃድ በምንማርበት ጊዜ የቲዮሪ ፈተና ላይ የሚመጡ ከትራፊክ ምልክት ጋር የተገናኙ ጥያቄዎችን በትክክል ለመስራት ያግዘናል። መልካም ጊዜ።